ካቤራ አዲዮስ ካቤራ አልሸነፍ ባይነት ካጥንታቸው ዘልቆ ፊሽካው ሲነፋ ባንዲት ቆሞ ካቤራ አዲዮስ ካቤራ ምንም እንኳን ዘንድሮ ያሰበውን ማሳካት አቅቶት አሰልጣኙ ያባረው ቢሆንም ባለፉት ዓመታት ያሳየው ጠንካራና በቀላሉ የማይሸነፍ ቡድን መሆን የትም መቼም ሁሌም ከጎኑ የማይለዩት ልበ ሙሉ የሆኑ ደጋፊዎች በሚያሰሙት ልዩ ልዩ ዜማ ታግዞ የሚጫወተው ሀዲያ ሆሳዕና ዋንጫውን ከፍ አድርጎ ለማንሳት የመጨረሻ ምዕራፍ ላይ ደርሷል። ዋንጫው በአፍሪካ መዲና በአዲስ አበባ ይቀርቡንስ ወደ ሙሽራዋ ኢትዮጵያ ክልል መቀመጫ ሆሳዕና ይመጣል? ይህ ጥያቄ በርቀት ማለትም በዕለተ ሮብ በታሪካዊ በአበበ ቢቂላ ስቴዲየም መልሱን የሚያገኝ ይሆናል። ኢትዮጵያ ቡና ከሀዲያ ሆሳዕና በአዲስ አበባ ከተማ ዋንጫ ተፋጠዋል። ላለፉት በርካታ ዓመታት ተመልካቹን በማራኪ ጨዋታ እያዝናና ነገር ግን ውጤት አልባ የሆነው ኢትዮጵያ ቡና ደጋፊውን ለማስደሰት ያለበትንም የውጤት ረሃብ ለማስታገስ የሞት ችረት ያደርጋል ተብሎ ይጠበቃል። በታሪክ እንደተለመደው ለክለባችን ሀዲያ ሆሳዕና መልካሙን ይመኛል። መልካም ውጤት፣ መልካም ጨዋታ። ኑሪ ዋለሄ ኑሪ ደባለሄ ታሪክ ተሰራ ቤት ይሻል ያፋት ቤት ይላል ቤት ካሜራ ይላል ያራዳል ኦ ቴንክ ዩ ታቆምልክ ማይ ብራዘር ያራዳል ይዲ ቴንክ ዩ ይነገርበት ይዱበት ኤቭሪዋን ነካ ያራዳል ልጆች እንዲህ ነካ ነገርኩሽ እየነገርኩ ነው ገና I love you, thank you very much. አንበሳ እየቆጠርን እኮ ቢዚ ሆኖ ነው ሰው እንወዳለን። ኮንግራ እዚሁ ስልክ አስቀምጠን ለራድ ነው ሳሚራ ቴንኪ እየነገርኩሽ ካሜራት አረን በመንደዳ እናመሰግናለን። ኦብጅላል ማይ ብራዘር ላል
እየነገርኩ ነው። ሄዱበት በተራ ሁላችሁ ሁሉንም እያስገባ እናመስገን።